can dance. Come on, dance with me. Again, and ነገር ለቲክቶከሮች ይሄን ነገር አስተላልፍ ምን ቲክቶከሮች እስኪ አንዳንድ ፈሩ እንዴ እኔ ያላረኩትን ነገር ያወሩ አዳረ የተከበሩ አጃነች አባታ ጨብጠው አረኛ አንተንከተከተ ፈርታል እኔ አው እኔም ፈራው ነኝ አው እንኳን እኔ ድፍን ኢትዮጵያ ህዝብ ይፈራዋል እንዴት ለማልፈራው 12 ያፍል ተፈትናችሁ ውጤት ያልመጣላችሁ ተማሪዎች ይህ ቪዲዮ የተዘጋጀው ለእናንተ ነው ስፔሻሊ በተከታታይ ያያያችሁ የቲክቶክ ቪዲዮዎች አብዛኞቹ 12 ያፍል ውጤት ባለመምጣቱ ፌዝና ጨዋታ ናየውት ግን የብዙ ሺህ ሰዎች ተማሪዎችን የሚነካ ታላቅ አሳዛኝ ዜና ነው ቢያሳዝንም ግን በዚህ ነገር ተስፋ እንዳትቆርጡ እነግራችኋለሁ እንደውም ይሄ ነገር በመፈጠሩ እንደ ታላቅ ኦፖርቹኒቲ እንደ ታላቅ አጋጣሚ ልትጠቀሙበት ትችላላችሁ ያንንም እንዴት እንደምትጠቀሙ እስከመጨረሻ ቪዲዮን ከተከታተላችሁ ተነግራችኋለሁ ብዙ ጊዜ 12 ያፍል ላይ ስንወርቅ ወይ ደግሞ 12 ያፍል ላይ ውጤት ሳይመጣ ሲቀር እንደ ኦፖርቹኒቲ ከማየት ይልቅ በቤተሰብ ግፊ ወይም ደግሞ በማህበረሰቡ እይታ ተጽዕኖ ስር እየወደቅን ተስፋ እንቆርጣለን ግን ከነቃን የትኛውም ዩኒቨርሲቲ የትኛውም ኮሌጅ እንዲሁም ኤሌመንተሪ እና ሃይ ስኩል ጨምሮ ያልተማርናቸው ነገሮች ራሳችንን ማስተማር እስከቻልን ድረስ ህይወታችሁን የምትቀይሩበት ዩኒቨርሲቲ ገብተው ኮሌጅ ገብተው ዲግሪ ይዘው ማስተርስ ይዘው ከያዙት በላይ እናንተ ይህንን ኦፖርቹኒቲ ተጠቅማችሁ የተሻለ ህይወት የምትችሉበት አጋጣሚ አለ ያ ምን መሰላችሁ ከዚህ ሰዓት ጀምሮ እናንተ አሁን ያላችሁ ጄነሬሽኖች የተወለዳችሁትና አድጋችሁ እዚህ ደረሳችሁት በኢንተርኔትና በዩቲዩብ በጉግል ዘመን ነው ስለዚህ ሃይ ኢንካም ስኪል ወይም ደግሞ በአጭር ጊዜ ውስጥ ተምራችሁ ከፍተኛ ገቢ ሊያመጡ የሚችሉ ክህሎቶች ላይ እስከሰራችሁ ድረስ በተለይ በዲግሪና በማስተርስ ወይም በየትኛውም ኮሌጅ በየትኛውም ሀገር የማይሰጡ ሊሰጡም የማይችሉ በየጊዜው ራሳቸውን አፕዴት እያደረጉ የሚሄዱ የተለያዩ ፊልዶች አሉ እነዚህን ፊልዶች ዛሬ ሪከመንድ አደርጋችኋለሁ በዩቲዩብ እና በጉግል ማንንም ሳያስተምራችሁ መማር ትችላላችሁ ሁለተኛ ደግሞ እኛ ሀገር ላይ እነዚህን ሙያዎችን ያዳበሩ ሰዎች ፈልጋችሁ በሜንቶርሺፕ እና በኢንተርንሺፕ በአፕሬንቲስሺፕ መማር ትችላላችሁ ማለት ነው እነዚህ ስኪሎች እነዚህ ናቸው የመጀመሪያው ኮዲንግ ነው ፕሮግራሚንግ ወይም ኮዲንግ ወይም ሶፍትዌር ኢንጂነር ኢትዮጵያ ውስጥ ባለፈው ነግራችኋለሁ ኤሌክስ አለ እንዲሁም ኦንላይን እና ማይክሮቨርስ አሉ ሁለተኛው ኤዲቲንግ ነው ኤዲቲንግ እና ቪዲዮ ፕሮዳክሽን ይሄ የትኛውም ዩኒቨርሲቲ የትኛውም ኮሌጅ አያስተምርም ሶስተኛው ግራፊክ ዲዛይን እና ዩኤክስ ወይም ዩአይ ዲዛይን የሚባላል እነዚህ ሶስተኛ ያዙ አራተኛው ዲጂታል ማርኬቲንግ ነው ይሄን በዩኒቨርሲቲ በጣም እነዚህ ፊልዶች የምነግራችሁ ራሳቸውን በጣም አፕዴት በየ6 ወር ስለሚደረግ ዩኒቨርሲቲና ኮሌጆች ከቻፕ አድርገው ቴክኒካሊ እነዚህ ነገር ማስተማር አይችሉም ቀጣዩን ስኪሎች በቀጣይ ቪዲዮ እነግራችኋለሁ ግን ብዙ ጊዜ በህይወት ስኬታማ ስንሆን ፓርቲ እናረጋለን ስንወርቅ ግን አንገታችንን ደፍተን ተስፋ እንቆርጣለን ግን በመውደቅ ውስጥ ነው ትልልቅ ድሎች ያሉት ስለዚህ ይሄንን ታላቅ ኦፖርቹኒቲ ሌላ ሰው 4 አመት 5 አመት ዩኒቨርሲቲ ገብቶ በቲዮሪ ትምህርት ፋዚሌት ደግሞ የምትባላለች እኔ ማንና ያችሁ ተራው የታለች እዚህ አለች ታችሁ ምን ነች አክስቴና ግን በጣም አቋም ላይ ያቺ ነገር ናት ማለት ባህሪዋ እንዴ ነው በጣም ያስደስት ነገሩ ስለምትወድ ነው ምን
አልታይ አሃ መላ 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 ማና ገና ገና ያሽዋል ገና ገና ያሽዋል ገና ገና ያሽዋል ገና 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 ሰላም ቤተሰብ ዛሬ ፕራንክ የምናደርገው ሰው አለ 12ኛ ክፍል ተፈታኝ ነበር ውጤት መጥቷል ከኛ ጋር ነው ሄሎ ሄሎ ሮቤል ሰላም ነው እንዴት ነህ ልጄ አሎ አላወኩም የአባቴ ወዳጅ ነኝ ሰላም ነው አሎ ግን ይቅርታ አላወኩም ማን የአባቴ ወዳጅ ነኝ መታፈሪያ ነኝ ሰላም ነው ልጄ እንዴት ነህ ሰላም ነው አዎ ውጤት እኮ ወጣ ብሎኝ እኮ አባትህ ነቀነቀው አለኝ እኮ ያው እንደዛ ነገር ጋሽ እንደዛ ነገር እንዴት ነው ታዲያ ውጤት ያው እንግዲህ አሪፍ ነው ምንም አይልም ጋሽ አዎ እንዴ እኔ አውቃለሁ ጎበዝ ተማሪ እንደሆንኩ እኮ ድሮም አባቴ ነግረኝ ነበር በጣም ጎበዝ ተማሪ ነኝ ነበር እና ስንት አመጣ ልጄ አረ ያው የልፋታችንን ዋጋ አግኝተናል ጋሽ ስንት ነው እስቲ አትፍራ እንዴ ምን ሆነ የአባቴ ጓደኛ ነኝ 112 ጋሽ ስንት አልከኝ ሮቤል 112 ከስንት ነው ልጄ ከስንት ነው 112 አጠቃላይ ነው አጠቃላይ ጋሽ አጠቃላይ አዎ እየቀለድክብኝ ነው ልጄ ምን ነው እየቀለድክብኝ ነው እንዴ ምን ነው ጋሽ አሪፍ አይደለ እንዴ ምንድነው ስንት ፈተና ነው የተፈተነው 7 ከ700 ነው 112 ያመጣው ሮቤል ፈተናው ጋሽ እንዳልሰብኩት አልሆነም ያው እኔም ግን ጠንክሬ ያው በመሃል አጥንቼ ነበር ጋሽ ያው እኔ እንትን ብሎኝ ነው ችግር የለውም በቃ አይ ያጋጥማል ችግር የለውም አይ አሁን ለሚመጣው መጣር ነው ለሚመጣው መጣር ነው ያጋጥማል ጋሽ አይበቃም እንዴ አይበቃም ይሄ ጋሽ አረ በቂ ነው በቃ አሪፍ ነው እስቲ ከአባት ጋር እናወራለን አዳዲስ የሆነ ጥሩ ነገር ወይ ትምህርት ቤት እንድትገባ እናመቻቻለን ጋሽ ስምረት ደህና ነች ሰላም በሉልኝ ቤተሰብ ሁሉ ሰላም ነው ጋሽ ሰላም እሺ አመሰግናለሁ በጣም አመሰግናለሁ ጋሽ ችግር የለውም ላለፋችሁት እንኳን ደስ ያላችሁ ይሄንን ውጤት ለማምጣት ላተሳካላችሁ በምንም አይነት ተስፋ የምትቆርጡበት አይደለም ካሁን በኋላ ማወቅ ያለባችሁ ግን ሳይሰሩ ሳይደክሙ ሳያጠኑ ሳያነቡ ዕውቀት የለም ትምህርት የለም ያንን ይዛችሁ እስከሄዳችሁ ድረስ ለሚቀጥለው አመት እድላላችሁ አናፈሩም የተከበሩ አዳነች ቁልፍ ሰጡ ሲሉ የተከበሩ ኃይሌ ገብረስላሴ 2 ሚሊዮን ሰጡ ሲሉ እሺ ከዛ ተከበሩ ጠቅላይ ሚኒስትር አብይ ዶክተር ሊያሳድገው ወሰዱ ሲሉ አቤት ውሸት ነው አንተ 2 ሚሊዮን ብር አልወሰድክም አዎ ባዶኒ ወሬ ያገኘው ብሎ ሲጨክሱ አይታል ተመልካቾቻችን በመሃል አፍኖኛል ያዘጋጀው ምን ሽንት መስሉ ለሽንት ሂድ ወደ ጀርባ ያልተጠበቀ ክስተት ነው የሆነው ብዙ የውሸት ወሬዎች ቲክቶክ ላይ ቢወሩ የእውነት ግን ያልተጠበቀ ሰርፕራይዝ ተከስቷል እሱ መጨረሻ ላይ እንሰማለን አሽናፋን ሮብናን ዘፋንሽ ደግሞ ተመችቶኛል ምንም ይለው ሱማ ከታሪክ ላለም ዘሮ መግቢያ ይሆናል ኢትዮጵያ ነፃነትና ጠፈረም ጋሜላት ከጠላትም ያንጉስ ጠላት ጉዛ ነው የለበስኩላት ፋሲሌ ማግዝ ነገር አለ የጠፋብህ ነገር ካለ ማሳየ አዚያ ገረደላ አይዲያ ነው አይዲያ ሰራይወር ምን አይበለጥ ጥይት ካለሽ ጊቪንግ
እኔ እኮ ቦታ ከጠፋብህ ላሳይህ ብዬ ነው። ጥይት ግን ምንድን ነው ፋሲሌ? እኔ ባለፈው ያገኘሁሽ ቦታ ጋር የቱ ጋር ነሽ? ኦኬ ከህንጻው ጀርባ ጋር ያለው እሺ። ኦይ በእናትህ እኔ አትንካኝ፣ በእናትህ አትንካኝ። ሁሉም ነገር ውሰደው ነው የሚጫወት ውሰደው መኪና ውሰደው። ምንድን ነው የሆንከው? ኧረ ፓርኪንግ ክፈልና በቃ ምንድን ነው የምትነፋረቀው? ፓርኪንግ መቼ ቆም? ከዚህ በላይ አደርኩ እኮ ምንድን ነው ታዲያ የምትፈልገው? የሆነ ነገር ወረጅናል ማርሽ ምን ላደርገው ነው? የኑሮን ውድነት እያወቅሁ አይደለ? አንድ ደቂቃ እንኳን አለ ይመችህ አንቺ ብቻ። ፓርኪንግ አንድ ደቂቃ ቆምማ። የምን አንድ ደቂቃ? ግንኙነታችን እዚህ ጋር ቢያቆም ደስ ይለኛል። ምን የኔና ያንተ ነገር እዚህ ጋር ይቆም። ካቆማችሁ የፓርኪንግ ግድ ይላል። ወረድ ማሬ፣ ይቅርታ ስላደረግሽልኝ ግን በጣም ነው ደስ ያለኝ። ታዲያ ሮምኛስ ደስ ይለኛል። ፓርኪንግ ምን ያማል እንደ ልጅ የምን ፓርኪንግ ነው? ሩም ልትይዙ ነው አይደለ? ታዲያ ሩም ከያዛችሁ ያው የሚቆም ነገር አይጠፋም። ፓርኪንግ ግድ ነው። በቃ አንተ አራዳ አይደለ እንዴ? በየሆነ ነገር በጥሰ